Hello. Okay, at least let me get 20 people. Come on, people. Hi, Gompa. Okay, there's 7 people. I have to wait, I guess. Or should I start? What's 20? I don't know. Is that your name, Letty? I guess. Hi. Hi, Letty. Why does it show only 7 people? Are you guys leaving? Okay. I think I should say what I want to say. Okay, 8. I think somebody left. Somebody come and left. Where's everybody else? Babsa is gonna kill me. Hi, Babsa. I think I should say what I want to say. ልጀምር መሰለኝ ዛሬ ነገር ፍለጋ ነው የመጣሁትኝ። I know I'm not gonna shut up. Okay, stop telling me to shut up. ዛሬ ስለ እውነት ልሳደብ because you know ብዙ ቪዲዮ አየሁኝ በአማርኛ ማወራው ይሄ ኦሮሞን ለሚሳደቡ ሰዎች ነው እና እኔ ላይቭ ለመምጣት ራሱ አስወር አፍተር ከዛ ቪዲዮ በኋላ ራሴን ራሱ ፕሮቪስ ገብቼ ነበር ላለመናገር ግን አሁን በአማርኛ ነው ማውራት የምፈልገው ምክንያቱም I don't know ይሄ ስድባቸውና እንትኑ ሊቆም አልቻለም ስፔሻሊ ስለ ፍንፍኔ ከተነገረ በኋላ ማለት ነው እና አገር ትገነጣጣላለች እንተላለቃለን you cannot hear me okay let me put the volume to it I think that's the highest it can go አገር can you hear me now ይሰማል yes hello can you hear me or no tell me yes or no nothing more than that I want somebody to tell me can you hear me or not okay thank you Gonfa so ኢትዮጵያ ትገነጣጣላለች አገሪቷ እንዴት ሆናለች ኦሮሞ እንዲ ነው እንደዛ ነው okay first of all አገሪቷን ለመገንጠል አላማ ያለውና እስከዛሬ ያደረገው ማን እንደሆነ የታወቀ ነው okay ለዚህ ሀገር ያለችበት ለመድረስ ዋና መንስኤና ተጠያቂ ማን እንደሆነ ታውቁታላችሁ ለኤርትራ መገንጠል ለኦሮሞ ጦት መቆረጥ ለኢትዮጵያ ህዝብ ለደቡብ ህዝብ ራሱን መድፋት ለአደሬዎች እንደዛ ለሙስሊም ለጉራጌ everybody አንገቱን እንዲተባ እዚያ ጋር እዛ ሀገር ያደረጋችሁ ዘረኛ እንዲመጣ ያደረጋችሁ ማን እንደሆነ ታውቁታላችሁ okay ዛሬ ተነስታችሁ ኦሮሞ ሀገር ይገነጥላል እንተላለቃለን ማን በማመሬት ላይ ማን ነው የምትተላለቀው በህግ ተገዝተህ ትኖራለህ ታውቃለህ እስከዛሬ አልተላለቅንም አንተ ከላይ ሆነ ዛሬ ኦሮሞ ለመብቱ ሲዋጋ መተላለቅ አለ ማንንም አይተላለቅም አናትን የኢትዮጵያ ህዝብ ማለት ነው ኢትዮጵያ ብሔር ብሔረሰብ ከኦሮሞ ጋር ተባብሮ ጉራጌም ማልክ ደቡብ ህዝብ ማልክ አደሬም ማልክ ሶማሌም ከኢትዮጵያ ጎን ቆመ የጣላትህን አናቱን እያልኩ ነው ማስወጣት ያለበት ይሄ ነፃነት ለኢትዮጵያ እንዳይመጣ የሚፈልገው ይበታተናል ኢትዮጵያ እንዴት ሆናለች ለኢትዮጵያ መበታተን ዋና ምክንያት ለኢትዮጵያ ዘረኝነት ዋና ምክንያት እናንተ ተጠያቂዎች ለኤርትራ መገጠል እናንተ ተጠያቂዎች ማንንም አይደለም
ኢትዮጵያ ዛሬ ደረሰችበት እንድደርስ ማነው የኦሮሞን ጡት የቆረጠው? ማነው አደሬን የጨፈጨፈው? ማነው ጉራጌን ሌባ ብሎ ስም የሰጠው? ማነው የደቡብን ህዝብ ስንት ስም ሰጣችሁ እንትን ያላችሁት? ኦሮሞ ነው እንዴ? ታሪኩ እኛ እኮ ኢትዮጵያዊ ነን፣ ታሪካችንን እናውቀዋለን። ታሪኩ እናንተ የጻፋችሁ ሳይሆን ስትፈልጉ ምኒልክ የተባለው ነገር ራሱ ውሸት ነው ትላላችሁ። እኛ እኮ ምኒልክ 1 ሚሊዮን ኦሮሞ ገደለ ቢባል ምኒልክ ዛሬ ገንዘብ አይሰጠንም። አንገታችንን እንጂ ያስደፋን የሚጨምርልን ነገር የለም። ደግሞ ምኒልክ አይደለም፣ ምኒልክ ራሱ አገር ሽጦ ከእንግሊዞች ጋር ሆኖ ነው ኦሮሞን የጨፈጨፈው ልንገር እንጂ አማራ ህዝብ ጀግናውን ተዋግታ አይደለም። ኦኬ አትናገሩ ተብለን እስከዛሬ ሆዳችን እየተወጋን ቻልናችሁ። ደግሞ ምንም የምታመጡት ነገር የለም። የግንቦት ሰበታችሁ የሄደ ካንዴ ከደቡብ ህዝብ ጋር ከምን ጋር ተፈራረሙ? በየመንደሩ እየዞረ ወሬ ለማውራት የሚፈራረሙ ወንድ ኮና ጥይት አይተኩስም። መቼም ጥይት አንሳችሁ እናንተ አንድ ሰው አትወጉም። አንድ ሰው ኦሮሞ ይሄን ማወቅ አለበት። የኢትዮጵያ ህዝብ ይሄን ማወቅ አለበት። የኢትዮጵያ ህዝብ ጠላትህን እወቅ። እስከዛሬ ማን ነው ኢትዮጵያን እዚህ ያደረሳት? እስከዛሬ ማን ነው ኢትዮጵያን ህዝብ ይሄን እንዲፋጅ ያመጣው? መንስኤው ማን ናቸው? እነሱ ራሳቸው አይደሉ እንዴ? ዛሬ እኛ ካልገዛን ትበታተናለች። ማንም አይበታተንም። አንድ 12 ብልት በታተነን ከዛ ሀገር እናወጣሃለን። ቢኮዝ አገር ስላልሆነ ነው አንተ ኢትዮጵያን መበታተን የምትፈልገው። መሬት ስላልሆነ ነው። ታውቃለህ? በራሳችሁ ጥይት ነው እንዴ በምኒልክ ጊዜ ስንት ኦሮሞ ያንበረከካችሁት? በእንግሊዝ እኮ ነው። አናውቅም እንደኛ እድሜ ለእንግሊዞች መሳሪያ ታጥቃችሁ የሰጡት የቆረጣችሁ አደራ ያልገደላችሁ መይዛኔ ጉራጌ ያልገደላችሁ የደቡብ ህዝብ አልጨፈጨፋችሁ? የሰው ማንነት የሰውን ሁማኒቲ ከውስጣችሁ አልሰረቃችሁ? ማንነታቸውን እስኪጣሉ ድረስ ሙስሊም ምንድነው አደሬ ካፉ ቀለበት ካፉ ቅሌት አይታጣም። ብጥብጭ እስላሞት እንደዚህ አጋሜ ቅሌታ መጋሜ እንደዚህ ጋላ እያላችሁ ባይዘወይ ጋላ ማለት ጋራ ላይ የሚኖር ለማኝ ማለት ነው። እኛ ጋራ ላይ የማንኖር እኛ ለማኝም አይደለም። የጋላ ምንምቡ ለእናንተ ለኛ አይደለም። ሁለተኛ ነው በኦሮሞ ባህል መሰረት ማንም ሰው ለኦሮሞ ልጅ ስም የሚሰጠው አባት ለሌለው ልጅ ነው። ታውቃለህ? የትም ስትል ለወለደችው ሴት ነው እንጂ ለኦሮሞ ህዝብ አይደለም። እኛ አባት ሳይሆን አያታችን እስከ 17 ድረስ ቆጥርልሃለሁ ከፈለክ። ስለዚህ ስም ልሰጠኝ አትችልም አንተ። ጋላ ማለት የተማረ ነገር ቢሆን ራሱ አንፈልገውም እኛ። ታውቃለህ? ቆማጣ ብዬ በጠራ ዮኬው ለዛውም የሆንኮም ማለት ነው። ጋላ ምሊንግ የለው ነገር ነው ልሰጡን አትችልም። እኛ አባት አለን፣ ማንነታችን ዘር ማንዘራችን እናውቃለን። ይሄ ዘሩን ማንዘሩን ለማያውቅ ሰው ይሄንን ስም ስጥ። በየመንደሩ እየዞርክ ስም ልታወጣልን አትችልም። ለኛ ስማችን ስለምናውቀው ማለት ነው። we know who we are. you cannot tell me who I am. ታሪኩን ደግሞ አንተ የመነጠቅ የጻፍከውን አይደለም ማነብልህ። እኔ ከአያቴ የተነገረኝን ትክክለኛ ታሪክ ነው የምነግርህ። የኢትዮጵያ ህዝብ ታሪኩን ያውቃል። እማታ ከሆነ ደውለህ ጠይቅ። ለኢትዮጵያ መገንጠል፣ ለኢትዮጵያ መጠላለን፣ ለኢትዮጵያ ሁሉ ነገር ያመጣው ማን ነው? አጣራ ሂድና። ኢትዮጵያ ትበታተናለች ነው አናትን ብለን በትነን ኢትዮጵያ የምድር ገነት እንፈጥራለን እኛ። ልክ አሜሪካን ዲቪ እየተሞላ እንደሚመጣው አፍሪካን ሁላ ታውቃለህ? ኢቭን አሜሪካኖች ፊቸርስ አፍሪካ የሚል እዛ ሀገርን ሙቭ እንዲያደርጉ ነው የምናደርገው ከነ ካልቸራችን ከነ ንብረታችን። ኢትዮጵያ እኮ ድሃ አይደለችም። ሌባ እንደናንተ አይነቱና እናንተ መሳይ ዛሬ የሚገዛው ነው ኢትዮጵያን ድሃ ያረጋት እንጂ ኢትዮጵያ ድሃ ሀገር አይደለችም። እንኳን ለኛ ለሌላ ትሰርፋለች። እናንተ ግን ሌቦች፣ እናንተ ለእንግሊዝ ሸጡ ኖራችሁ ዛሬ ደግሞ ለህንድና ለቻይና እየተሸጡ ነው። ምንም ኦሮሞ እኮ ደረቱን እየተመታ ያለው እኮ በኢትዮጵያዊነቱ እኮ ነው። ለምን ወጣችሁ አትዋጉም? የተማረው እኮ ፕሮፌሰር ኢንጂነር እዛ ውስጥ እየበሰበሰ ያለው እኮ ለኢትዮጵያ ለሀገራችን እኮ ነው። እናንተ ለሱዳን ሲሰጥ ሄዳችሁ እንትን ብላችኋል። የዛኔ ኦሮሞ በአንድ ጊዜ እንደዛ ፈልጦ ሲወጡ ደረታቸው በትን ሲመታ ከጎንደር ወጣችሁ አንድ ነገር የተናገረ ኢትዮጵያ በዛን ጊዜ ኦሮሞ ወዲያውኑ አገሪቷን የሚገዛ መስሏችሁ ነው እንጂ ለኛ አዝናችሁ አይደለም። ዛሬ ተነሳችሁ ፍንፍኔ እንዴት ይባላል? ሳትወድ በግድ እጅን ፈልቀን ነው የምንቀበል። የኦሮሞ ህዝብ አትፍራ። ይሄን ህዝብ ካንተ ጋር የማይቆምም አንድ ጥይትም አይተኩስም። መተኮስ ቢችል ኑሮ ዱሮ ማለት ነው የኦሮሞ ህዝብ ስም ባልቀየረ ጀግና ቢኖረው የኦሮሞን ህዝብ ጀግና የራሱ ለማድረግ አይቀይርም። በራሱ ሰው ጀግና ይሆን ነበር። መሆን ስለማይችሉ የኛን ስም ወስደው የነሱን እንትን ስምኛ ላይ ጭኖ እኛን ነው የነሱ ጀግና ማሳየት ፈለጉ። ድሮአስ እናንተ ያችን ሀገር እኮ የምታስተዋውቁት አረቡ የሚያውቃችሁ በሽርሙጥና ነው። ነጭ የሚያውቃችሁ በሰባሰበት ድርቅ ነው። አበበ ቢቂላ ነው ባንዲራውን ያውለበለበው። ዛሬ ሲሰድብህ ያቺ ኦሮሞ እንዳትለኝ፣ ያቺ ኦሮሞ በል ቢኮዝ ያበበ ቢቂላ ዘር ነኝ እኔ። ስማ ዛሬ ኢትዮጵያን ባንዲራ በየዓለሙ የነሱ ዘር ነኝ እኔ እንድታቅ። ስለዚህ አሁንም ስጠራኝ እነሱን ኢትዮጵያዊ ካልክ እኔም ኢትዮጵያዊያ ኢትዮጵያን የሰደበች ብለህ ተናገር። ቢኮዝ እነሱ በእነሱ ደም ነው እንትን የምንለው። ኦሮሞ ቋንቋ የለውም። ላቲን ብንበደል የኛ ቢግ ዲል። ስማ ቋንቋችሁ እኮ ሀሁ የሳባ ወርድ which is Arabic ልንገር ለማቀደ ነገር ኦኬ። ላንጉጁ ራሱ ቤት፣ ባህር፣ ሴት፣ ቀሚስ፣
ሾርባ፣ ቂጣ ይሄ ሁሉ አረብኛ ነው። አረብኛ፣ ግሪክ፣ ጣሊያንኛ ቀላቅላችሁ ነው እንጂ ቋንቋችሁ ራሱ ቤዝ ነገር የለውም። ቋንቋውም የላችሁ። ሀሁ ራሱ የሳባን ወርድ ነው። ከዛ ነው የተበደራችሁት። የራሳችን ነምበር የምትሉት እሱም ደግሞ የግዕዝ ነምበር ነው። የእናንተ ነምበር አይደለም። ምንም ነገር የላችሁም እናንተ። ኦሮሞ ቋንቋው የራሱ ነው። የተበደርነው አባጫዳም ብቻ ነው። ስማ እናንተ ወጥ ለመስራት ድስቱንም እንጨቱንም ክብሪቱንም ሽንኩርቱንም ድንቹንም ዘይቱንም ማማሳብ ነው የምትበደሩት። እኛ ግን ሁሉም ነገር ኖሮ ማማሳ ብቻ ስንበደር እኛ ቢግ ዲል ይሆንባቸዋል። የእናንተ ቋንቋውም የላችሁም። ሀሁ የእናንተ አይደለም፣ የሳባን ወርድ ነው። ልንገርህ ቋንቋህን የማታውቅ ህዝብ ወይ ሀሁ የሳባን ወርድ ነው which is የአረብ ወርድ ኦኬ። ቋንቋችሁ እንዳለ የምታውቁ ሚክስ ነው። የሶስቱ ቋንቋዎች ሚክስ እንዳልኩ የግሪክ የአረብ የተወሰነ የአረቦችን ነግሬሃለሁ። የጣሊያንም አለው። ምንም የራሳችሁ የሆነ ነገር የላችሁ። ካልቸሩ የምታወሩት የራሳችሁ ካልቸር የሚባል ነገር የለም። ኢቭን ላሊበላ ኦሮምኛ እንደሆነ ልንገርህ። ላሊበላ ምኒንጉ ምን እንደሆነ እሺ፣ በላላሊ ምኒንጉ እኛ ምኒንግ አለው። ላሊበላ ኦሮሞን ስም የሰጠው ላሊበላ በአማርኛ ምንድነው ትርጉም አለ? ይሄን እንኳን አታውቁትም። እምዬ ምን ይልክ ለማውሩ ያ ሰውዬ ጌይ ነው እንደምዬ የምትሉብን እኛ ወንድ ልጅ ምዬ ሲባል አናውቅም። ምንነታችሁን ራሱ የማታውቁ ሰውን በጣም ትነካካላችሁ። አክቲቪስታችሁ ወጥተው ቴሌቪዥን ላይ ወጥተው የሰውን እንትን መንካት ኢቭን ኢንተርቪው የምታረጓቸው ሰዎች ሌላውን ሰው እንዲሰድብ ማነሳሳት። የተማረ ሰው ብትሆኑ ይሄን ነበር ይሄን አታደርጉም ነበር። በተራ ራሱ ቢከር ማለት ስለ ኢትዮጵያ መግዛት ፈርስት ኦፍ ኦል የኢትዮጵያ ህዝብ you must know this። በአማርኛ ተናገሩት። የኢትዮጵያ ህዝብ ፕሊዝ ሼር አድርጉልኝ። የኢትዮጵያ ጓደኞች ስለሌሉኝ I want them to know this። የኢትዮጵያ ብሔረሰቦች ጠላት ማን እንደሆነ ታውቃለህ። እስከዛሬ ይሄንን ያደረሰ ማን እንደሆነ ታውቃለህ። ስለዚህ ኦሮሞ ሀገር ነው እየኖርክ ያለው። ኦሮሞ ቋንቋዬን ተማር ብሎ ኢንፍሉዌንስ አድርገው ኦሮሞ አክብሮ ነው አብሮ እየኖረ ያለው። ዛሬ ግን ኦሮሞ እንትኑ ሲነሳ ሲፈልግ የሀገር የነሱ ስላልሆነ እነሱ ያቺ ሀገር እንዲሸጥ ስለሚፈልጉ ኦሮሞ እንዲህ ነው ኦሮሞ እንዲህ ብሎ ስም ይሰጡሃል። ታውቃለህ አንተ ድርጊቱን። ለማንም የኢትዮጵያ ህዝብ ማንም በአፉ ሊነግሩ አይገባም። ታሪኩን እናውቀዋለን። እኛ ነጭ አይደለንም ወይ ሌላ ዜጋ አይደለም። ለኛና ታሪክ አትነግሩም። we know our history። እኔ እንደማውቀው የኢትዮጵያ ጉራጌ፣ የኢትዮጵያ አደሬ፣ የኢትዮጵያ ሶማሌ ታሪክን ታውቀዋለህ። ማን እንደጨፈጨፈ ማን ለዚህ ኢትዮጵያ እንዳበቃት ታውቃለህ። ተነስ ለሀገር ነፃነት ተዋጋ ከኦሮሞ ጋር because ኦሮሞ እኔ ሞቼ አንተ ነፃነት አታገኝም። እንደዚህ አይነት ነፃነት የለም። ተነስ አብረህ ሙት። ሂዩማኒቲ የሚባል ነገር አለ። አብሮ ይቆም ሰው እኛ ነጭ ከአፍሪካ ሀገር እየለቀመ ያመጣን የለ እንዴ? በሂዩማኒቲ ረሃብ ሲቸነፈር ሲመጣ ምግብ ያቀብለን የለ እንዴ? የወንድም ሲገደል አብረ የበላ ያጠጣ ኦሮሞ ሲጨፈጨፍ ለምን ቆመ የምታየው? ተነስ አብረህ ሙት። ነገ ለምለማሮ ኢትዮጵያ ስትል ተነስ እንትን ትላለህ። እኛ ኦሮሞ ኢትዮጵያ አይጣላም። ኦሮሞ ኢትዮጵያ ይጣላል አላችሁ። ኦሮሞ ኢትዮጵያ ይጣላው ማንነታችን ስለተረገጠ ነው። እስቲ ኢትዮጵያ ውስጥ ማለት ነው ኦፊሻል ቋንቋ ናሽናል ኢትዮጵያ ላንጉዌጅ ኦሮሞ ይሁን። ኦኬ ኦፊሻል ሪሊጅኑ ዋቄፈታ ይሁንና እኛ ኦሮሞ ኢትዮጵያ እንደምንጠላ ይሁን። እስቲ የዛኔ ዛሬ ራሱ ለኢትዮጵያ እየሞትን ያለው ነው እኛ ነን። የዛኔ ደግሞ እናያለን። እስቲ የሰው ማንነት ሳይከበር ባንዲራ ይዛችሁ በየቦታ ለምን አሜሪካንስ ባንዲራውን ይዞ አሜሪካ ማይሉት እቺን ምድረገነት ይዞ ለምን ነው እንግሊዞች እንደዛ ማይሉት? because you guys are sick in here። ሰው ገላው ይቆመጣ። እናንተ የጭንቅላት ቆማጣዎች ናችሁ። የጭንቅላት ቆማጣ ማሰብ የተሳናችሁ ምንም ነገር እንደ ሂዩማን ማታስቡ ከየት ነው የመጣችሁት እናንተ? ምንድነው ከየት ነው የመጣችሁት? ሰው ላይ ዝም ብሎ አንድ ነገር ባይዘው ወይ ማንንም አታሞኙም። በአሁን ሰዓት there is all information all over። እኔ ልታሞኙኝ አትችሉም። you know do you think አሁን ለምሳሌ ማለት ነው የእናንተ የታሪክ ብፌ የለውም። የፈለጋችሁን ታነሳ የፈለጋችሁን ተጠሙታላችሁ። ኦኬ ምን ይልክ የምታወግዙ ቴዲ አፍሮ እንደዚህ ሲል ከበሮ መታችሁ ከስሩ እንተናል። የኛ ግድያ ለእናንተ ደስታ ነው። እኛም ጭንቅላት ሰው ነን። እኛም ይሰማናል። ኦኬ ታሪኩ እንደዚህ ነው የምትሉት ባይዘው ወይ ታሪክ የሚጻፈው ማለት ትክክለኛው ራሱ አናቀመኛ። ከዛ በኋላ ህዝብ ተጨፍጭፏል። ለምን ብትል ኢቭን ቲፒኤልኤፍ በቀደም እሬቻ ላይ ህዝቡን ሲጨፈጭፍ የኦሮሞን ህዝብ ሲጨፈጭፍ 50 ሰው ነው ሞተው ነው ያለው። 1000 ሰው ገለው። እኛ አይደለንም የገደልነው። ስታምፕ ነው የተደረገው ነው አይናችን እያየ ዲቲንግ ነው ለልጅ ልጅ ስታምፕ ተደርጎ ነው እሬቻ ላይ ሞተው ብዬ ነው የምነግረው። ኦፍ ኮርስ ቲፒኤልኤፍ ሂስትሪ ሲጽፍ እንደዛ ብሎ ነው የሚጽፈው። እሬቻ ላይ በስታምፒንግ ነው እንጂ ሞቱት እኛ አልገደልንም ገደልኩ ብሎ አይጽፍም። እናንተም እንደዛ ብላችሁ ታሪኩ እንደማጽፉ እኛ እናውቀዋለን። ዛሬ አይናችን እያየ እየተዋሸን ነው።
እኛ ግን ይሄንን ታሪክ እነግራለን። እኔም አያቴ ታሪኬን ነግሮኛል። I know my history ታሪኬን አውቃለሁ። ኦኬ እናንተ ያላፈራችሁ እኛ የምናፍረው ምንም ምክንያት የለንም። ኦሮሞ ምንም የሚያሳፍረው ምንም እንትን የሚያስብለው ነገር የለም። አንድ ነገር የምትሉት ጋላ ደደቦች ቁንጥና ያላሳፈር ልመና ያላሳፈር ሽርሙጥና ያላሳፈር እኔ ዝም ብለህ ማይሆን ስም ሰጠኝ ማፍሪ ይመስላል። ስራችሁ ራሱ አሳሰባችሁ ያሳፍራ። እኔ ከእናንተ ጋር በመፈጠሬ በጣም ነው የማዝነው። I'm really sad። እኔ ብዙ ህዝብ አይቻለኝ ዓለም የሚኖርበት ሀገር ነው የምኖረው different kind of society. You guys are embarrassing to the world። ለዓለም embarrass ታደርጋላችሁ እንኳን ለኢትዮጵያዊነት። ምን እንዴት ኢትዮጵያ ልትገነጠል ነው? 12 ብልትን ገንጠለን ነው ከዛ ሀገር የምናወጣው። ነው እንበሳጥ እንጨፋጨፍ። በማን ቤት ነው ማንም የሚጨፈጨፈው? በእኔ መሬት ላይ ነው አንተ የምጨፈጨፈኝ? ጨፍጭፍ ያስወጣሃለሁ ተገዝተህ ማትኖር ከሆነ። ፍቅር ካልገዛ ጉልበት ይገዛሃል። አንን ለማመጠህም ካሁን በኋላ እናንተ መቼም ዩኒቲ ማትፈጥሩ ምንም ማትፈጥሩ። ያለኛ ኢትዮጵያ ያረጋችሁን ታውቁታላችሁ። የኢትዮጵያ ህዝብ ያውቃቸዋል። የኢትዮጵያ ህዝብ ምርጫውን ይወሰን። And then I don't even have anything to say after this.